አራት አሁን እንደሚያስብ ሰው አትሁን። በቃ ተውኝ። እኔ ሰክረ ማልቀስ ጀመርክ? በስላሴ ኧረ ሲያስጠላ ነገ በሌላው ጊዜ የማታወራውን ነገር አሁን አውርታ እንተዛዘብ። አይደለም ይኸውልሽ፣ ገብሬና እንተዛዘብ። ስርዓት ምናምን አይደለም ይኸውልሽ፣ የመጣሁት የውስጥ እንዲነደፍረቱ እንዳገኝ ነው እንጂ ድፍረት የምታገኘው በተፈጥሮ አንቺ ምን ማለሽ ትኛለሽ? አዎ ብላለሁ እብላለሁ። እናንተ ጋር ሰላም ሰላም፣ ውድ ቤተሰቦቼ እንዴት አላችሁ? ዛሬ ሰክረን ነው የመጣ ነው። በጣም ሞዥ ብያለሁ። ከሌሊቱ 7 ሰዓት ነው ያለሁት፣ ግቢ ውስጥ ነው። እኔና አንድ ባልደረባ ያለ ወንድሜ ማለት ይቻላል ሊቀርጸኝ ነው የመጣው። በዚህ ድቅድቅ ጨለማ ከሌሊቱ 7 ሰዓት ሆኗል። በዚህ ድቅድቅ ጨለማ የተንኮሌ ተባባሪ ሊሆን እነሆ መጥቷል። ዌልካም 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 ብያለሁ። እናንተም ደግሞ እንዴት ናችሁ? ከረጅም ጊዜ በኋላ ነው የተመለስኩት። ጽድት ባለ ፕራንክ ማለት ነው፣ በማያሳፍር ፕራንክ፣ ቆንጆ ፕራንክ ነው የመጣሁላችሁ። እንዳልኳችሁ መሽቷል፣ አምሽቼ ነው የመጣሁት። ላይቱ አሪፍ ነው ወይስ ቆንጆ ላይት ጋር እንሂድ? አሪፍ ነው አይናገርም ለካሜራ። በነገራችን ላይ እንትን ነው አዲስ ነውና ምንድን ነው ያሰብኩት መሰላችሁ? ከሌሊቱ 7 ሰዓት ነው። እዚህ ቤት ዘፈን አለ አይተኝም እንዴ? ቆይ እዛ ጋር እንሂድ ና ካሜራማን። ምንም ነገር የለም፣ አንድ ነገር የለም። ከሌሊቱ 7 ሰዓት ሆኗል። አምሽተው መግባት እንግዲህ ይሄ ነው። ማይራት መባል ምናምን የለም። ደስ የሚለው እዚህ ግቢና ፈታ ነው። 10 ሰዓትም በወጣ ችግር የለውም። እና ና እንዴ እዛ ጋር እንዲሁ ለቅለት እንዴ። እሺ ሙቆኛል፣ ማርያም ለምን እንደሆነ አላውቅምና። እሺ ጋይስ ምንድነው መስላችሁ ያሰብኩት ፕራንክ ጽድት ትጥር ምጥን ያልሽ ቆንጆ ፕራንክ ነው ያሰብኩት። ከሌሊቱ 7 ሰዓት ሆኗል እንዳልኳችሁ እና ሰክር ያለው የጓደኛዬ ምርቃት ነበረ ሰሞኑ። ስለ ጓደኛዬ በጣም እያወራሁላችሁ ነበርና ምርቃት ነው። ሰክር ያለው ፕሮግራም ነበረ እና ጠጥቼ ነው የመጣሁት እና ከሌሊቱ 7 ሰዓት ሆኗል። እነሱ ተኝተዋል። 10 ሰዓት ላይቭ ስላለ ሌሊት 7 ሰዓት በጣም ይተኛሉ። ይሄ የታወቀ ነውና ይሄንን ስላወኩ ነው ሆን ብዬ እቺን ሰዓት የተጠቀምኩባት ማለት ነው። እና ምንም ምርቃት የለም ነበረ። ያመሸሁት ጓደኛዬ ቤት ነው። ሰዓቱ አልሄድልኝ ብሎኝ 5 ከምናምን ሲል ሰዓት ሳይ አሁን 7 ሰዓቱ ነው። እነሆ ቀኑ ደርሷል። ጓደኛዬም አለ። ይመለሳል አይመለስም የሚለው ነገር ታድሪያለሽ። እሺ ፓፓ ታድሪያለሽ። እና ምንድነው የምናደርገው? ጓደኛዬ ምርቃት ነበረ፣ ሰክሬ ያለው እና ሙሽ ብያለሁ። እንደሰከረ ሁኜ ቁልፍ ይዣለሁ። ቁልፍ ይዘናል። ያው ቁርስ አላልኩም፣ ቁልፍ ነጥዬ ይዣለሁ። ከፍቼ እገባለሁ። ከዛ አንኳኳለሁ በራቸውን። ተነሽ ምድረ እንቅልፋ ምናምን ብዬ ብጥጥ አደረገውና ምንድነው የማለው? ትናንትና ማታ ስታሙኝ ሰምቻለሁ። እዚህ ቤት ታሙኛላችሁ፣ አትወድኝም፣ እንደውም ይውጣ ይሄ እንትን አይል ምን አይል እያላችሁ እያማችሁኝ፣ በተለይ አንቺኛዋ ብዬ እያለቀስኩኝ የወይን ጠርሙስ ከዛው ከአንድ አይጠፋም እኛ ቤት ስለማይጠረጥሩ አንዱን ይዘዋለሁ። ለሽታ ደግሞ ትንሽ ጠጥቻለሁ። እና ያበደ ፕራንክ እንደምንሰራ ተስፋ አደርጋለሁ። አይጠረጥሩም። ካሜራማኔም ድብቅብቅ አደርገዋለሁ። ስለሚተኙ ገብቼ ሁሉንም ነገር ሴታፕ አደርጋለሁ። ቤታችን ከተዘረከረከም እንግዲህ ለካሜራ ማጽዳት አይቀርም። ስለዚህ እንግባለት። ሌትስ ጎ ኤቭሪባዲ። ሰብስክራይብ ማድረግ እንዳይረሳ። ካሁን በኋላ ደግሞ አልጠፋም። ጽድት ያለ የዩቲዩብ ቪዲዮ ጠብቁ። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ቡም 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 ቡም። ሌትስ ጎ። ዛሬ ምንም በቂ ነው። ሁሉም ሰው ቤቱ ገብቷል። እኔ ብቻ ነኝ የቀረሁት። እኔና እዚህ ጋር ብራዘር አለ። ለምን ማተኛው አንተ ፌመስ እንደተረገኝ ትፈምሻለሽ። ሰብስክራይብ አድርጉ በላችሁ። እሺ ማለት ለምን አላውቅም። ተንኮሌ ነው መሰለኝ ያሰብኩት። ሙቆኛል። ውይ
አንተ እንትን አትለኝም? ተረጋጋ ምናምን አትለኝም? ኧረ እናንተ ደግሞ ይሄ ሊፍት መጠበቅ መቤቴን ስራ ነው የምታዩት። እዚህ ቁማችሁ እኔ ሁልጊዜ ሊፍት ለእኔ ሲሆን ቶሎ ይደርሳል። ከዛ እኔ ደግሞ እዚህ ሲሆን እሱ ላይ ይሆናል፣ ላይ ሲሆን ደግሞ እሱ ታች። አንዳንዴ ሰው ያለበት ቦታ ሆኖ ስጠብቀኝ እንዴት ደስ እንደሚል። ለማንኛውም እየመጣ ነው። ልግባ በወሬ ያላዛችሁ። እሺ ናግባ የኔ ጌታ። ላይ አንተንም ላስጠምድህ ነው እንግዲህ። ምንም አያመጡም በነገራችን ላይ። ተዋቸው። አንድ ሰው ይናገር እደባብቅሻለሁ። ሲጀመር በመጋረጃ እንዲህ ጥምድ የሌለ አድርጌ መጨረሻ ላይ ስለሆነ የምትሳዩ ችግር የለም። ሸንደኝ ላይ ዩኒቨርሲቲ ድምፅ እንደሚቀንሳለን ለቤት ውስጥ ከሚስተካከል ማለት ነው። ከዛ ግራ ገባኝ እኮ ይሄ ገለው እዛጋ ይቀመጥ ቁራጭ ልበሰውና በኋላ አውልቂ ቦረውባቸው ይሻላል። አንተ እዚህ ጋር ትሆናለህ። ይሄ አንግላ አይደል? እዚህ ጋር ትሆናለህ። ካሜራውን ቀስ አድርገን ጨርቅ እናደርሰው። ይሄ ቦታ እሺ ጋይስ ሊነጋብኝ ነው ስንጎዳጉድ ማለት ነው። እና በቃ ወደ ስራ ልገባ ነው እንግዲህ። ወይኔ የወይን ጠርሙስ አልፈልግም። እሺ ጋይስ በጣም ሬዲ ነኝ፣ በጣም ዝግጁ ነኝ። እንግዲህ እንደምወጣው ተስፋ አደርጋለሁ። እውነት ለመናገር ትንሽ ለሽታ ብዬ ትንሽ የሆነ ነገር ጠጥቻለሁ። አንድ መለኪያ ነው የጠጣሁት፣ ግን ለሽታ ምክንያቱም እንዲጠረጥሩ ፈልጌ ሪሊ እንዲሆን የፈለኩት እና ይሄ እንደምንዣለሁ። ከዛ አሁን ቤቱን ላንኳኩ ነው፣ በበረጋግ ልደበድበው ነው እና ደብድቤ ነጭልሽም ያልሽኝን ታውቂያለሽ ሁልሽም እና ነይ አዋሪኝ። አሁን እኔ ድፍረቱን ስላጣሁ ነው ጠጥቼ የምትሉት እናንተ ለመናገር ድፍረት አጥቼ እና ብቻ እና ኖቱ ምን እንዳላችሁኝ ሰምቻለሁ። ተደብቃችሁ ታሙኛላችሁ ለካ እናንተ። እኔ ወዳችሁ ነበር፣ እናንተ ግን አትወዱኝም። በተለይ አንቺኛዋ ማለት ነው። አንቺኛዋ ምን እንዳልሰምችልሻለሁ። ሰዎች ብዬ ውሻ ነው ማድረጋቸው። ፈጣሪ ብቻ በጣም እያላበኝ ነው። አላውቅም ይጀበር መሰለኝ። ሰዓቱ ደርሷል። አንተ ቁጭ ትላለሽ፣ እሱ ከዚህ ይጀመር ነው። ዘይት ምንድን ነው ማለት? ምን አገባችሁ? በዚህ በሌሊት ሰው ምትረብሸው ሲቪላ ነው መለጠ ከ21 ዓመት በላይ ይላል። ተመርቂ እናንተ ግን ማለት ነው። አንተ ግን ጤነኛ ለመሆኑ ተመርቋል። እንደዚህ ማድረግ ጀመርክ። ማርያም ትታኛለሽ። አንድ ሰው እንዳይነካኝ በቃ ተጣላ
እኔ መጠጣት ፈልጌ አይደለም የጠጣሁት። እውነት ለመናገር አቁም ያላችሁ እኔ መጠጥ ብዙም አይደለሁም። እናንተ ግን ጓደኞቼ ናችሁ ብዬ አምኛችሁ፣ እናንተ ግን ትናንትና ማታ ተደብቃችሁ ከኔ አንቺ 2000 3000 ተደብቃችሁ ስለኔ ስታወሩ እያማችሁኝ በጣም ለመስማት ራሱ እስኪሰቀጥ ድረስ አንተ እንዲህ እያሳከርክ መተህ ማን ያውቃል? ግን ጉድ ማን ያውቃል? ሳክሬ አይደለም የሰከርኩት የውስጤን ለማውጣት ስለፈለኩኝ ነው። ድፍረቱን ስላጣው እናንተ ስለኔ እንደዚህ ምን ሆነ ነው ከማለት እኔ ስስቂ እንደዚህ እውነት ሰውን ትመስላለች፣ ግን ከጀርባ እየተደበቃችሁ የምታደርጉት ነገር እኔ ከጓደኝነትም እኔ እናንተን አንድ ቀን ግን እንደዚህ አስቤያለሁ። እናንተ ግን ሰክረ ማልቀስ ጀመርክ። በስላሴ ኧረ ሲያስጠላ ፊት ለፊት አትነግሩኝ። እኔ ሰምቻለሁ። ሶስታችሁ አንድ ላይ ሆናችሁ ለምንድን ነው መቤቴ ቪዲዮ ቀርጻችሁ አሳዩት ነገር እንደዚህ የውስጤን ለመናገር እኮ ነው እንጂ አንድ ቀን ጠጥቼም እንደማለት ታውቃላችሁ። ጠጥቼ አላውቅም። መጠጥ አልወድም፣ ግን የውስጤን እንዲያወጣልኝ ስለፈለኩ ድፍረቱን አግኝቼ ለእናንተ መናገር አልቻልኩም እና እንዲህ ያማችሁኝ። ይሄ በጣም ነው የሚያስጠላው። እንደዚህ በጣም ሲበላ ራሱ ብዙ ቁርጥ ነው የሚበላው። አንቺ ነሽ አንዱ የቤት ኪራይ ደግሞ አሳልፎ ነው የሚከፍለው። በጣም ለጆሮ ቢሰቀጥ ነገር ነው። እናንተ ያላችሁትን እኔ አልደግመው። ከአሁን በኋላ እንደውም እዚህ ምግብ አልበላም። እና እኔ ጓደኝነት እንደዚህ መሆን አላውቅም ነበር። ቁጭ አድርጋችሁ ቁጭ ብላችሁ እንደዚህ ነው የሚበላ፣ 2 ቁርጥ ነው ለምን ብዙ ትበላለህ ምናምን ብላችሁ መናገር ትችላላችሁ። ግን ሰውን በሆዱ ሲጀምር አትታዘቡት። እኔ 5 ቁርጥም 3 ቁርጥም ነው በቃ ያልኩት ለምን የምታሙኝ? ከየተደበቃችሁ እየቀለድኩ ነው። አይ ነገር ነገ በሌላው ጊዜ የማታወራውን ነገር አሁን አውርታ እንተዛዘብ አይደለም። ይኸውልሽ ገብሬና እንተዛዘብ ስርዓት ምናምን አይደለም። የጠጣሁት የውስጤ እንዲህ ድፍረቱ እንዳገኝ ነው እንጂ ድፍረቱ የምታገኘው በተፈጥሮ አንቺ ምን ማለት ትኛለሽ? አዎ ብላለሁ እብላለሁ። ከእናንተ ጋር ከእናንተ ጋር አይኖርም። ከእናንተ ጋር ከምኖር ልዘር ያንቺ ደግሞ ተመጣጣኝ እቄን አውጥቼ ለብሼ ነው የምኖረው። አከራያለሁ። አንተ ከማን ጋር የመጣሁት ጀመር እንደዚህ እዛ ለመተሟዘዝ እንዳላወራ እንትን ትላላችሁ እንዴ? ትክጃለሽ አንቺ ትክጃለሽ።
እናንተ ግን ከባዶች ናችሁ። ምክንያቱም እኔ ማን ያምነኛል? ሶስታችሁም አንድ ናችሁ። ሁላችሁም የራሳችሁ ነገር ትደባበቃላችሁ። ስለዚህ እኔ ውሸታም ነው። እኔ ደግሞ ከእናንተ ጋር ምን በጣም ብዙ ነገር ነው የሰማሁት። ይሄ ነው ጓደኛዬ። ማን አንቺ ጓደኛዬ ነሽ? እናንተ ከተኛችሁ በኋላ በቃ እናንተን ፊት ላለማየት ስንት ቀን ሙሉ ውጭ ከጓደኞች ጋር ማመሽ ይመስላችኋል። እኔ ግን ውጭ ጋር ብርድ እየመታኝ እናንተ ከተኛችሁ በኋላ ነው የምገባው። ታዩ እንዴ የማን ነው ታሪክ ነው የምታወራው? አንተ ሰው ታሰደዋለህ። ውሻ ማን አባ ነው እንደዚህ ያደረገ? አንተ ቆማራ አንተ ተነስ፣ እንዳለጥ ገለጥ ተነስ። ሶስታችሁ እየተባበራችሁ አይደል? የውስጤን አውጥቻለሁ። አይቆጭኝም። እሺ ይቅርታ አሁን እንደሚያስብ ሰው አትሁን። በቃ ተውኝ። የራሱ ጉዳይ አይደለም። አንዲ ንገሪ። አሁን እንደሱ አመን ውስጥ እንትን ካላለች ካላመነች ዝም ብዬ እኮ እኔ እኮ እዚህ ጋር ስስቅ ምናምን ግን የውስጥ መናገር አልችልም። ሁልጊዜ እየጠጣሁ መምጣት አለብኝ። እናንተ እንትን ለማለት አጠቃ ካልወደዳችሁኝ አንወድም ማለት እኮ ነው። ለምን ስንት ቀን ሙሉ አብራችሁኝ ትስቃላችሁ፣ ትጫወታላችሁ? ይሄዳሉ። እኔ ነገ እወጣላችኋለሁ። እሺ 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 ማይታስ ለማሰሮች አትጃጃ ጋብሪና ተጃጃራስ ለዚህ በቃ አንተ አረብነት ለማንኛ መደበረ የኔ ካሜራማን ና ተነስ
አገኘህልኝ እንዴ? ጽጌ ምን ሆነሽ ነው? እመቤቴ ነው ሰና እንዴ? እውነት ነው። እና ጠጣዋ ለስራዬ ስል ለስራዬ ነዋ እንዴ? እውነቱን ስለምትፈልጉ ተዋውቁት። ወንድሜ ነው እንዴ? ጠጥቻለሁ። ለምን ግን ማጥቶ ነገ እወጣለሁ ብለሃል። ውጣ። ኧረ እንደዚህ ካመራችሁ የት ሄዳለሁ? ከስንት ጊዜ በኋላ እኮ ነው እንደዚህ አይነት ነገር የተፈጠረው። መቤቴን ግን ለምንድን ነው አልወድም እመቤቴን? አንቺም ቀን ግን ሌላ ቀን ፕራንክ ነው አንጃልሽን ስትይ ምንም እንትን አለሽ። እሺ እዛ ከተኛሁበት ለምንድን ነው የቀሰቀሽኝ? ደህና የሞቀኝ ሬዲቶሽ ከመቤቴን በለጣ መቤቴን ይውጣ በለጣ ውጣ እግዚአብሔር ውጣ አለሽ ነው ማን ሰው ይላንተ ይውጣ በእናትህ አልወድም ምናምን አንዴ ምንድን ነው እሱ አላስተኛት ነው ወራዘ ሄዱ ይውጣ በቃ ይውጣ በለጣ ማርያም ይውጣ ቁልፍሽ አለኝ የቤትሽ አሁን ተጣጥሽኝ ከፍቼ ልጓት ይችላል በእናትህ በለኝ ተነስተህ እንደዚህ አይነት ሙድ ደግሞ አልተኛችሁም አንቺ መቤቴን አንድ በለጠውጣ መቤቴን ውጣ ትጨማለቅ ሰላም ነው ቤዛ እንዴ ምን በስራ ነው አይደለም ስራ ይቀላጠፍ እኮ ነው እውነት ይመስል በቃ ይውጣ አያገባም ይውጣ ይሄ የጀመርከውን ጨርስ ደግሞ ወጣ ነው ያስፈራ ነው ጥርግበላ ጠማጃ ይውጣ ደግሞ ለሱ ምት አለቀሰ ቢይ ማለት ይውጣ በእናትህ በለጠተኛበት በቃ ነው ወጣ አይሺ በቃሽ ለልኩ ኮንሽ አንተ አሰስብም ነው እንዴ ያ ይውጣለ በዛ ይጨርስ ማርታ ግን ሆነሽ ነው ማለት አይ ምንድነው ምን ራቁት የሚናውጣ ይሉት አትሲገር አይቻልም ባንቺ በኩል እሺ አይቻልም በሷ በኩል አውራት አለ ጉዳ በለጣ ማለት ታላማኝ ለዘቡበት እንደዚህ አይነት ቀልድ አንተ በለጥ እሷ ተገላገለ ስንል በር ያንኳኳ ምናምን ናውጣ ለምንድን ነው ናውጣ አንተ ና አስወጣልኝ እንግዲያ ነው ሄድ እዛ ጂ አይችልም ባስሌል ግምገማ ባስሌል እመቤቴን አላበኝ ነው የምላችሁ። በቃ ሰርቼዋለሁ። ማርያም ናይስ። በቃ ጽድት ያለ ቪዲዮ እንደሚወጣ ተስፋ አደርጋለሁ። ተጫወትኩባችሁ። ይሄ ሪል ነው የመሰልኩ። የሆነ ሰዓት ላይ ሙዱስ ገባው። ማርያምን በይል ይመጣ ነበር ጭራሽ ድምጼ ምናምን ተቀያየረ ማለት ነውና እብድ ያለ ቪዲዮ ሰርቻለሁ ብዬ ተስፋ አደርጋለሁ። በቀጣይ ደግሞ እብድ ያሉ ስራዎችን ጠብቁ። ካሁን በኋላ አልጠፋም፣ ተጀምረዋል። በነፍሳቸው ነው የሚጫወቱ እነዚህ ልጆች፣ አለቃቸውም እና በድጋሚ ተመልሰናል። ሰብስክራይብ ማድረግ እንዳይረሳ። የዛሬው ቪዲዮ ይህንን ይመስላል። እንደተዝናናችሁበት ተስፋ አደርጋለሁ። ረክቻለሁ። ቡም